ሚናና የክብር ርቀት። በአንዲት ውብና ሰላማዊ ከተማ ውስጥ ሚና የምትባል ታጋሽና ደስተኛ ልጅ ትኖር ነበር። ሚና ሁል ጊዜ ሰዎችን ማክበር፣ በስነ ምግባር መኖር ትወዳለች። በየጠዋቱ ቦርሳዋን ተሸክማ ወደ ትምህርት ቤት በደስታ ትሄድ ነበር። አንድ ደማቅ ሰኞ ጠዋት የሚና ክፍል ተማሪዎች ወደ ታላቁ የእንስሳ መናፈሻ ለጉብኝት ይሄዱ ነበር። ተማሪዎቹ በደስታ ተሞልተው ነበር። አንዳንዶቹ ስለሚያዩት የእንስሳ አይነት፣ አንዳንዶቹ ስለ ጉዟቸው፣ አንዳንዶቹ ደግሞ እዛ ሄዶ ሊያጋጥማቸው ስለሚችለው ነገር እየተወያዩ ውጪ ላይ ቆመዋል። መምህራንና ከግቢ መጡና ለተማሪዎቹ ልጆች እባካችሁ በተራ ተሰለፉ የሚል መልእክት አስተላለፉ። ልጆቹ ፈጥነው ወደ በሩ ሮጡ። አንዳንዶቹ ይገፋፋሉ፣ አንዳንዶቹ መቅደም ፈልገዋል፣ አንዳንዶቹ በጣም ደንግጠው ቆሙ፣ አንዳንዶቹ እኔ ነኝ መጀመሪያ መሆን ያለብኝ። በድንገት አንድ ልጅ የሚናን ጫማ ረገጠው። እረ እግሬን አለች ሚና። ሌላኛው ደግሞ ቦርሳውን ጨብጦ ተራውን ተሸማቀቀ። አንድ ትንሽ ልጅ ደግሞ ቦርሳው እንዳትወድቅበት በቃ ይታገላል። መምህራንና በእጃቸው ዝም በሉ፣ እዛው ባላችሁበት ቁሙ የሚል ምልክት አሳዩአቸው። ልጆቹ በተባሉት መሰረት ባሉበት ቆመው ጆሮአቸውን ጣል አድርገው የመምህራንን ዳይሬክሽን ወይም መልእክት ሊሰሙ ቆሙ። ልጆቹ ይህንን ማድረጋቸው ልክ እንዳልሆነ ያውቁታል፣ ግን ምን ማድረግ እንዳለባቸው ስላላወቁ መቀደምም ስላልፈለጉ ነበር የሚገፋፉት። ልጆች አሉ መምህር ሀና፣ ሰዎችን ማክበር ምን ማለት ይመስላችኋል? ልጆቹ እርስ በራስ ተያዩ። አንዳንዶቹ ትከሻቸውን ነቀነቁ። ወይዘሮ ሀና ፈገግ ብለው፣ መምህር ሀና ፈገግ ብለው፣ እያንዳንዱ ሰው የራሱ የሆነ ትንሽ ቦታ አለው። ይህ ቦታ በሕዝብ መጠቀሚያ ቦታ ላይ ስንገናኝ የምናከብረው፣ ይህንን የግል ቦታ ወይም የክብር ቦታ ደግሞ በርቀት ለሰዎች ቦታ በመስጠት እናከብረዋለን። በጣም ስንጠጋና ስንገፋፋ፣ ስንጨናነቅ ሰዎች ምቾት ያጣሉ። ታዲያ ምን እናድርግ? አለ ቤን። በተራ ስንቆም ለሌሎች ትንሽ ቦታ መስጠት አለብን። መገፋፋት የለብንም፣ መጮህም የለብንም። በትዕግስት መጠበቅ አለብን። ከኛ መሃል የእኛ ታናናሽ ወንድምና እህቶች አሉ። እስቲ እንደገና እንሞክረው ብለው መምህር ሌላ ዕድል ሰጥቷቸው ለልጆቹ እንዲሰለፉ። ልጆቹም በተነገራቸው መሰረት በትንሽ ርቀትና በትዕግስት መሰለፍ ጀመሩ። ከትንሽ ቆይታ በኋላ ሁሉም ደስተኛ ናቸው። ማንም የሚገፋፋ የለም፣ ቦርሳው የጠፋበት የለም፣ ጫማው የተረገጠ የለም። ሚና በደስታ ፈገግ አለች። በምቾትም ቆማ ራሷን አየችው። አውቶቡሱ ሲጠብቁ ቤን አንድ ነገር አስተዋለ። ዋው! ሳንገፋፋ ተራውን በጣም በፍጥነት እየተንቀሳቀሰ ነው አለ። እናው ሁሉም ደስተኛ ይመስላሉ አለች ሚና። በእንስሳት መናፈሻ ውስጥ ልጆቹ የተማሩትን በሁሉም ቦታ ተጠቀሙ። ትኬት ሲጠብቁ፣ ምግብ ሲገዙ፣ እንስሳቶችን ሲመለከቱና እጃቸውን ሲታጠቡ በስርዓት ቆሙ። እርስ በራሳቸውም ተከባብረው የአንዱን ቦታ ሳይገፋፉ ቀኑን ሙሉ አሳለፉ። ሰዎች እነሱን ሲያይ እንዴት በስነ ምግባር ያደጉ የታነጹ ሕፃናት ናቸው ብሎ ብዙ ሰው አደነቃቸው። በኋላ ፓርኩን ካርታ ሳታቀው ከቦርሳዋ ወደቀ። ልጆቹ ሳይጨናነቁ ስለነበር
ሚና በፍጥነት አየችውና አነሳችላቸው። አዛውንቷም እግዚአብሔር ይባርክሽ ልጄ አሏት ፈገግ ብለው። እሷም አሜን ብላ ተቀብላ መልሳ ወደ ነበረችበት ቦታ ሳትጋፋ ተቀመጠች። ወደ ቤት ሲመለሱ መምህር ሐና ለተማሪዎቹ ጥያቄ አቀረቡላቸው። ተማሪዎች ዛሬ ምን ተማራችሁ? ቤን እጁን አነሳ። ለሌሎች ቦታ መስጠትና ክብር መስጠት እንደሚገባን፣ እንዲሁም ሰዎች ደህና ምቾት እንዲሰማቸው ያደርጋል። ራሳችንም ምቾት ይሰማናል። ከሁሉም በላይ ደግሞ በማዕከላችን ሰላም ያመጣል ብላ ሚናም አገዘችው። መምህር ሐና በኩራት ፈገግ አሉ። ይህንን ተግባር ሁሌ ከራሳችሁ ጋር ኑሩ፣ እንዳትረሱት። ሁሌ ተጠቀሙበት። ሰዎችም ከእናንተ እንዲማሩ አድርጉ። በርቱ፣ ዛሬ ኮርቼባችኋለሁ ብላ መምህር ሐና ለሁሉም ተማሪዎች እንዲያጨበጭቡ ለራሳቸው ጠይቃ አስጨበጨበች። ጥሩ ስነ ምግባር ማለት እባክህ እናመሰግናለን ማለት ብቻ አይደለም፣ ለሌሎችም ክብርና ቦታ መስጠት ነው እንጂ። ከዚያ ቀን ጀምሮ ልጆቹ በተራ መቆም ጊዜ ሁሉ ሌሎችን ቦታ መስጠት አስታወሱ። ከዛ ጊዜ ጀምሮ ልጆቹ ተራ መስጠትንና ለሌሎች የክብር ቦታ መስጠትን አጥብቀው የሚወዱት ተግባር ሆኖ አገኙት። በመካከላቸውም መከባበርን፣ መጠባበቅን፣ ደህንነታቸውን፣ ጓደኝነታቸውን አጠነከሩ። ሁሉም የተከበረና የተወደዱ መሆናቸውን በጓደኝነት አረጋገጡ። ሁሉም የተከበሩና የተወደዱ መሆናቸውን አረጋገጡ። ልጆች ከዚህ ታሪክ ጥሩ ትምህርት ወስዳችኋል ብዬ እገምታለሁ። በሕዝብ ቦታ፣ ሌሎች በጋራ የምትጠቀሙበት ቦታ ስትገናኙ ለሰዎች ቦታ መስጠት፣ ለታላላቆች ደግሞ ክብርን መስጠት እንዳትረሱ። የግል ቦታ መስጠት ክብር፣ ሰላምን፣ ፍቅርን ያመጣል። እናንተም ይህንን እንደምትለማመዱ ተስፋ አደርጋለሁ። መልካም ጊዜ ይሆንላችሁ። በሚቀጥለው ደግሞ ሌላ ታሪክ ይዘን እስክንመጣ ሰላም ሰንብቱልን።